ወረዳ 7 ጽዳት አስተዳደር ላይ እየተሰሩ ያሉት ከሞዴል ብሎክ ሞዴል ማወራና ባወራ እንዲሁም ሞዴል ተቋማት ጋር ተያይዞ ከ2016 ጀምሮ ብዙ ስራዎች እየተሰሩ ይገኛሉ። ባለፈው አመት እንደ ወረዳችን በነባር 3 ብሎኮች ነበሩ። 3ቱም ብሎኮች ባለፈው በሞዴል ብሎክ መስፈርት መሰረት 3ቱም ሞዴል የሆኑበት አግባብ አለ። በመስፈርቱ መሰረት በዚህ በጀት አመት ደግሞ በ2017 ላይ ተደራጅቶ ሲመጣ ወደ 2 ብሎክ የተመለሰበት አግባብ አለ። ያንን መነሻ አድርገን በፊት ሞዴል ብሎ የተፈረጁት ብሎኮች የማስቀጠል ስራ ዘንድሮም አስቀጥለናል። ለዛም ደግሞ የተለያዩ ስራዎችን እንሰራለን። ሞዴል ሲደረግ እንግዲህ ወደ ኋላ እንዳይመለስ የተለያዩ ስራዎችን ከህብረተሰቡ ጋር እንሰራለን። አንደኛው ትልቁ ነገር በወረዳ ላይ ያሉ ነዋሪዎችን በየሳምንቱ ቅዳሜ አካባቢያቸውን ብሎካቸውን እንዲያጸዱ በቋሚነት ያለምንም ቀስቃሽ ህብረተሰቡ ጽዳትን ባህል አድርጎ እንቅስቃሴ እያደረገ ይገኛል። ያው አጠቃላይ በ2017 ዓመተ ምህረት ከከተማ አስተዳደር ጽዳት አስተዳደር ኤጀንሲ በወረደልን አቅጣጫ መሰረት አዲስ አበባ ከተማችን ውብ ጽዱና ለነዋሪዎቿ ምቹ እንዲሁም ለእንግዶቿ ተስማሚ የማድረግ ስራዎች ላይ ከፍተኛ ስራ እየተሰራ ነው ያለው። ይህን ስራ ደግሞ እንደ ወረዳችን ካስኬድ በማድረግ በርካታ ስራዎችን እየሰራ እንገኛለን። ወረዳ 7 እንደሚታወቀው የቂርቆስም ኢነር ሲቲ ላይ ያለ ወረዳ ነው። ስለዚህ አጠቃላይ የአስተዳደሩ አመራሮችን፣ ባለሙያዎችን፣ ሰራተኞችን በማስተባበር በርካታ ተቋማቶች የሚገኙበት ወረዳ ነው። እንዲሁም ደግሞ የሃይማኖት ተቋማቶች የሚገኙበት ወረዳ ነው። ስለዚህ መንግስታዊና መንግስታዊ ተቋማቶችን በማስተባበር አካባቢያቸው ምድረ ግቢያቸውን ከግቢያቸው ውጭ 50 ሜትር ሬዲየስ ነዋሪዎች ደግሞ እስከ 20 ሜትር ሬዲየስ ድረስ በአዲስ በወረዳ አዋጅ መሰረት እንዲያጸዱ በግንዛቤ ኦፊሰሮች ቡድን መሪ ያለ በእነሱ በኩል ሰፊ ስራ እየተሰራ ነው ያለው። ይሄ በየጊዜው ወቅቱን በጠበቀ መልኩ እየተገመገመ ለውጡን በዛ ልክ እየታየ የመጣበት ሁኔታ ነው ያለውና አሁን ወረዳችን እንደምታዩት ተቋማቶች ራሳቸውን የማስዋብ የማጽዳት ስራ ባህል እያደረጉት የመጡበት ያለው ሁኔታ ነው ያለው። ይሄ ነው የሚፈልገው። አዲስ አበባን ውብ ጽዱ እናደርጋታለን ሲባል ከራስ ነው የሚጀምረውና ጽዳት አስተዳደር ደግሞ የተሰጠውን ራዕይ ተልዕኮ መፈጸም የሚችለው እንደዚህ አይነት ስራዎችን በተጠናከረ መልኩ በማስተባበርና በመስራት ነውና ህብረተሰቡም ደግሞ ስራውን ተቀብሎ የራሴ ነው ጽዳት በሚል ደረጃ እያስተባበረ እየሰራ ያለበት ሁኔታ በጣም ደስ የሚል ነውና በቅርቡ በክፍለ ከተማችን ከሚመረቁ ወረዳዎች አንዱ ወረዳ ነው። ወረዳ 7 ብሎኮችን እናስረክባለን፣ ተቋማቶችን እናስረክባለን። ከዛ በኋላ ላይ እነሱን የቅርብ ክትትልና ድጋፍ እያደረገ ለሌሎች ፓይለት ሆነን እየሰራን ያለንበት ሁኔታ ላይ በዓላት ሲመጡ ነዋሪም ተቋማትም ነጋዴም እያንዳንዱ ወረዳ ላይ ያለው የህብረተሰብ ክፍልና ተቋማት በንቅናቄው ላይ በንቃት እየተሳተፉ አካባቢያቸውን የማስዋብ ውበት የማድረግ ጽዳቱን የማስጠበቅ ስራ እየተሰራ ይገኛል። ከዛ ውጪ እንደ ጽሕፈት ቤትም እኛ ደብዳቤዎችን በመበተን በ50 ሬዲየስ 5 ሜትር እና 10 ሜትር ለተቋማት 5 ሜትር ደግሞ ለማወራና ባወራ አካባቢያቸውን ከግቢያቸው ውጭ ጽዱ እንዲያደርጉ ሞዴል እንዲያደርጉ የማድረግ ስራ ግንዛቤ ከመስጠት አንስቶ ብዙ ሰፊ ስራዎችን እየሰራን እንገኛለን። ቅዳሜ ሁልጊዜ እያንዳንዱ የብሎክ አባላት ነዋሪዎቻችን አነስተኛ ቢሆኑም ወጥተን ማንም ሳይጎተጉተን ወጥተን እናጸዳለን። አካባቢያችንን ያለውም አካባቢ በዚህ በምንሰራበትም በምንኖርበትም አካባቢ በጽዳት ጠንክረን ነው የምንሄደው። ይህንን የሚያገኘነው ግንዛቤ በቡና ጠጡ በሁሉም ነገር ላይ ግንዛቤ ፈጥሮልን የመጣ የዳበረ ስራ ነው። ቅዳሜ ሁላችንም ማልዶ ተነስቶ ወደ ሌላ ቦታ ፊቱን እንደሚታጠበው ሁሉ ወደ ጽዳቱ ነው በአሁኑ ሰዓት ግንዛቤው አድጎ እየሄደ ያለው እና ጥሩ ስራ ጥሩ እንቅስቃሴ ነው ያለው። እንደ ወረዳችን በርካታ ስራዎችን በግንዛቤና ህብረተሰብ ተሳትፎ የስራ ሂደት ውስጥ ይሰራሉ። ከነዛ ውስጥ ለህብረተሰቡ ግንዛቤ ማስጨበጥ እንዲሁም ደግሞ ተቋማትን ብሎኮችን ሞዴል ማድረግ ተጠናክሮ የተቀጠለበት ሁኔታ አለ። በወረዳችን 2 ሞዴል ብሎኮች አሉ። እነዚህም ብሎኮች ክትትል በማድረግ አስፈላጊውን የማስዋብ የማጽዳትና በርካታ ተግባራትን ከሌሎች ቅንጅታዊ ሴክተሮች ጋር በመሆን እየሰራን ያለንበት ሁኔታ ነው ያለው። እንዲሁም በተጨማሪ 5 ተቋማትን ሞዴል የማድረግ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ተቋማቶቹ መካከል ጊዮን ሆቴል፣ ፍሎ አገልግሎት ድርጅት እንዲሁም ወጣት ማዕከል ትምህርት ቤቶችን በመያዝ ሞዴል የማድረጉን ስራ አጠናክረን የቀጠል
የቀጠልንበት ሁኔታ ነው ያለው። ይሄ ተግባር የሁላችንም የህብረተሰቡም የነዋሪውም የነጋዴውም እንዲሁም ደግሞ የአመራሩም የከፍተኛ ባለስልጣናትን በመሆኑ መጠን ከፍተኛ ርብርብና የጋራ የጥምረት ስራ ያስፈልገዋል። እንደ ጽዳት አስተዳደር ጽህፈት ቤት በርካታ ተቋማትን ኢንተግሬት በማድረግ ከተማ ውበት ደንብ ማስከበር ጽህፈት ቤት የዚህ ተግባር ባለድርሻ አካላት ናቸው። የተሰሩ ስራዎችም ያው በዝርዝር የሚቀርብበት ሁኔታ ይኖራል። የማስዋብ ስራ፣ የማጸዳት ስራ እንዲሁም ደግሞ ቆሻሻን በአግባቡ የማስነሳት ስራ በጥምረት በጋራ በመሆን እየተሰራ ያለበት ሁኔታ ነው ያለው። አመሰግናለሁ። ስለዚህ ዘንድሮ እንደ ብሎክ የማስቀጠል ስራ ነው። ከዛ ውጪ ግን ተቋማት አሉ። እኛ ጋር ትምህርት ቤት አለ፣ ሃይማኖት ተቋማት አሉ፣ እንዲሁም የፌደራል ተቋማት አሉ። እነኛን አንድ ብሎክ ሞዴል ለማድረግ እዛ ውስጥ ያሉ ተቋማት ሞዴል መሆን አለባቸው በዘን መስፈርቱና ያንን የሚመጥን ተቋማትን የማሳወቅ እነሱ በየጊዜው ጽዳትን እንዲጠብቁ ሞዴል መስፈርት እንዲያሟሉ ከማድረግ አንጻር ሀብት እያሰባሰብ ህብረተሰቡን እያሳተፍ የኛ ሰራተኛም ደግሞ ግንዛቤ ከመስጠት አንጻር በጣም ሰፊ በተለያዩ አግባቦች ግንዛቤ እንሰጣለን። ለምሳሌ በቡና ጠጡ በየብሎኩ በየጊዜው ቢያንስ በወር አንድ ጊዜ የቡና ጠጡ ፕሮግራም በየብሎኩ ይደረጋል። ከዛ ውጪ ኢቭን በየትምህርት ቤትም አንድ ትምህርት ቤት አለን። እድገት በህብረት አንደኛ ደረጃ ትምህርት ቤትም በእኛ ሞዴል ነው። እዛ ውስጥ የተለያዩ ንቅናቄዎች እናደርጋለን። በዛ ላይ ደግሞ ልጆቹ ግንዛቤ እንዲያገኙና ከትምህርት ቤትም ውጭ በሄዱበት ግንዛቤ እንዲሰጡ በድራማ በርክ፣ በጭውውት መልክ፣ በስነ ጽሁፍ በተለያዩ አግባቦች ግንዛቤ የማስጨበጥ ስራዎች እየተሰሩ ይገኛሉ። ከዛ ውጭም አጠቃላይ ያለው ብሎካችን አሁን በደረስንበት ደረጃ ሙሉ በሙሉ ብሎኩ ሁለቱም ሞዴል ናቸው። እዛ ውስጥ ያሉት ተቋማትም ሞዴል ከማድረግ በእቅድ ለይተን እንቅስቃሴ እያደረግን እንገኛለን። ስለዚህ ከዚህ በኋላ ወደ ኋላ እንዳይመለሱ የማድረግ ስራ እንጂ አዲስ ሞዴል የምናደርገው ብሎክ የለንም። ስለዚህ እሱን የማስቀጠል ስራ በአግባቡ እየሰራን እንገኛለን የሚላለን። ስለዚህ በዚህ ላይ የህብረተሰቡ ተሳትፎ የኛ ሰራተኛ ኮሚትመንት እንዲሁም ወረዳ አስተዳደሩም ደግሞ የጽዳትን ስራ ሁሌ አጀንዳ እያደረገ እየገመገመ አመራሩ እንዲሳተፍ ከማድረግ አንጻር የህብረተሰቡን ንቅናቄዎች ሲኖሩ ጥሪ ከማድረግ አንጻር እና ከማሳተፍ አንጻር በጣም እገዛ እያደረገ ይገኛል። ከዛ ውጭ ግን በባለቤትነት ህብረተሰቡ አዌርነስ ኖሮት በዚህ ልክ እየተንቀሳቀሰ ወረዳውን በጽዳት በውበት ስራዎች እየተሰሩ ይገኛሉ። ከዛም በተጨማሪ በበላይነት ከስራ አስኪያጅም ጋር በቅንጅት እንሰራለን። በቅንጅት ከምንሰራቸው ተቋማት ስፔሻሊ ከከተማ ውበት ከደንብ ማስከበር ጽሕፈት ቤቶች ጋር በጣም ክሎዝሊ ተቀራርበን ስራዎችን እንሰራለን። ችግሮች ሲፈጠሩ ቶሎ አክሽን ወስደን ማስተካከል ስራ እየተሰራ ይገኛሉ። ምናልባት መንገዶችን የሚያበላሹ ቆሻሻን በአግባቡ የማይለዩ ያለ ቦታ የሚጥሉ አካላትን በዚህ በጀት ዓመት ከደንብ ማስከበር ጋር ተባብረን በቅንጅት እየሰራን ብዙ ተቋማት በህግ ተጠያቂ እንዲሆኑ ከማድረግ አንጻር መጀመሪያ ግንዛቤ ሰጥተን ከዛ በኋላ ደግሞ ያንን የተላለፉትን የማስቀጣት ስራ እየሰራን እንገዳግራለን። ስለዚህ ቃል ለቀጣይ ህብረተሰባችንን ግንዛቤ ለመስጠት አጠቃላይ ምንም ቆሻሻ የማይጣልበት ወረዳ ለመፍጠር ብዙ ስራዎችን ተሰርቷል። በቀጣይም ይህን አጠናክረን መቀጠል እንዳለብን ነው የተግባባ ነው። ይህንን ስራ ስንሰራ እንግዲህ በየደረጃ ያለው የጽሕፈት ቤቱ ከሰራተኛ ተነስቶ ቡድን መሪዎች አሉ፣ ቡድን አስተባባሪ አለ፣ ጽሕፈት ቤት ኃላፊ አለ፣ በበላይነት የሚመራው ደግሞ ስራ አስኪያጅ አለ። ከእነሱ ጋር በየጊዜው ስራዎችን እንገመግማለን። ተቋማት ላይ በብሎክ ላይ የሚገኙትን መስተካከል ያለባቸውን ነገሮች በየጊዜው እየገመገም እናወርዳለን። በዛው መስተካከል እየተሰጠ ወረዳችን ውብና ጽዱ እያደረግን ይገኛለን እና አጠቃላይ በመጨረሻም ግን የተለያዩ አካላት ከከተማም ከክልል ከተማም ክትትል ድጋፍ ይደረጋል። ክትትል ድጋፉ በሚያስፈልግበት ቦታ ላይ ኮሜንት ይደረጋሉ። ኮሜንት በተደረጉ ደግሞ በቅጽበት የማስተካከል ስራ ተረባርበን እያደረግን እንገኛለን እና መጨረሻ ላይ በከተማ ደረጃም በክፍለ ከተማ ደረጃም ወረዳችንን ሞዴል አድርገን በጽዳት የምንወጣበት አግባብ ተፈጥሯልን። መጨረሻ ላይም ውጤት እንደሚናገር አስፈላጊ ነው። አመሰግናለሁ።